እንደ አዲስ አበባ 141 የሚሆኑ ማሰልጠኛ ተቋማት አሉ። ብራንቾችንም ጨምሮ የአሽከርካሪ ተቋማት አንዳንድ ማሰልጠኛ ተቋማት ብራንች አላቸውና ያንን ጨምሮ 141 ማሰልጠኛ ተቋማት አሉ ማለት ነው። በአመት 4 ጊዜ ማሰልጠኛ ተቋማትን ድጋፍና ክትትል እናደርጋለን። በድጋፍና ክትትል ወቅት የምናያቸው ነገሮች አንደኛ የተሽከርካሪዎች ብቃት ምን ይመስላል፣ ስልጠና አሰጣጡ ምን ይመስላል፣ የተሰጠውን ስታንዳርድ ተጠብቀው እንደሚያሰለጥኑ እሱን እናያለን ማለት ነው። ያው በድጋፍና ክትትል ወቅት ግብረ መልስ እንሰጣለን። የኛ ህብረተሰብ ምንድነው ብዙውን ጊዜ ግልጽ ሆኖ መናገር ላይ ችግር አለበት። እንደዚህ አይነት ነገር አለ ይላል፣ ግን በተጨባጭ ነገር ሲባል ያንን ነገር ላይናገር ይችላል። ግን አንዳንድ ደግሞ ቆርጦ የመጡ ሰዎች አሉ። ውጪ ሆኖ ሰው እንደሚያወራ አይደለም። ከሰራ በቃ ታልፋለህ፣ ከሰራሽ ታልፊያለሽ። ምንም የገጠመኝ ነገር የለም። ውጪ የሚወራው ብዙ ሰው በስማ በለው ብዙ ነገር ብሎ የነበረ ሰው ያወራውና እዛ ሄጄ ያገኘሁት ግን አንድ አይደለም። ገባው፣ ተፈተንኩ፣ ወጣው። ህግ እንዳለ አገር ደግሞ ፈተና ተፈትኖ አልፈን በስራችን ልክ መሆን መቻል አለበት። ማሰልጠኛ ተቋማት ሲያሰለጥኑ የሚነሳው ጥያቄ ሰዓት መሸራረፍ አለ። አውቶ ነው ለመማር የወሰድኩት። ያው መጀመሪያ ወር ቲዮሪ ነበረ፣ ተከታታይ ሄደን እሱን ተፈተነን ሞዴል። ከዛ ወደ ተግባር ገባን። በተግባር አንዳንዴ በሳምንት 2 ቀን 3 ቀን አሰልጣኞች ላይ መቻቸው ይችላል እና እሱ ነው ያንዛዛብኝ ያስተዋል ፕሮሰሱን። መምህር መብራት እባላለሁ። ከሐምሌ 8 ጀምሮ በዜና መንጃ ፍቃድ ተቋም ኦልሞስት 3 ወር ነው አሁን በስልጠና የቆየሁት። አብዛኛውን 2 ሳምንቱን የክፍል ትምህርቱን ወስደን ያ ማለት እኔ ማወቅ የሚገባኝን ነገር እንዳውቅ ረድቶኛል። 2ቱም ሳምንት ቆይታችን ያላቸው ቦታ በጣም ልዩ ነበረ። በዚህ አጋጣሚ ላመሰግናቸው ፈልጋለሁ። ከ2 ሳምንት በኋላ ደግሞ ወደ ተግባር ነው የገባነው። ስለ መኪና ክፍሎች ሁሉንም አጠቃላይ በመጀመሪያ ቀን አስረዱን። ከዛ በኋላ በየሳምንቱ 3 ቀን እየሄድን ፈተና እስኪደርስ ድረስ ማየት ያለብንን ነገሮችን አየን። በተግባር የሚያየናቸው በቲዮሬቲካልም የነበሩን መምህራኖችም በተመሳሳይ ያገኘኋቸው በተግባርም ላይ ተመሳሳይ ነበር ያገኘኋቸው። ያ ማለት መምህራኖቹ ቢለዩም ባህሪያቸው ተመሳሳይ ነው። ወደዚህ ስመጣ ደግሞ ምንም የተንገላታሁበት ነገር የለም። ማድረግ ያለብንን ነገር ቅድሚያ ነገሩን። ምን ማድረግ እንዳለብን፣ ምን ማሟላት እንዳለብን ቅድሚያ አሳወቁን። ከዛ በዛ መሰረት ደግሞ የጽሁፉንና የተግባሩን ፈተና በሚገባ ወስጄ አልፌያለሁ። በኔ በኩል እንደምባለውም አይደለም ዘመናዊ እንደ መንግስት አሰራር በጣም ሁኔታውን በጠበቀ መንገድ ህብረተሰቡን እንደዚህ በማገልገል በተቋማችን ፈጣን ቀልጣፋና ፈጣን አገልግሎት እንሰጣለን። የምንሰጣቸው አገልግሎት የንድፍ ሀሳብ ምዘናና የተግባር ምዘናዎች ናቸው። በአጠቃላይ ሲኦሲ ሴንተር እንደመሆኑ መጠን ተገልጋዮች ወይም ደግሞ እጩ አሽከርካሪዎች ስልጠና የሚወስዱት በአውትሶርስ በተደረጉ የማሰልጠኛ ተቋማት ውስጥ ስለሆነ እዛ ውስጥ የክህሎት ስልጠና ከወሰዱ በኋላ ምን ያህል ይዘዋል የሚለውን ነገር እዛው ተመዝነው ወደ ተቋማችን የሚመጡ ይሆናል ማለት ነው። ከዛ በፊት እኛ ጋር አሁን የመፈተን አቅማችን በአንድ ጊዜ ወይም ደግሞ በአንድ ፔሪድ እስከ 80 ሰው የመፈተን አቅም ስላለን በቀን 80 ሲባዛ በ8 ጊዜ ሲሆን እጅግ ብዙ ሰው መፈተን ስለምንችል ምንም አይነት ወረፋ የሌለውና እንደመጣ ተገልጋዩ ተፈትኖ መሄድ የሚችል መሆኑን በዚሁ አጋጣሚ ለማሳወቅ ፈልጋለሁ ማለት ነው። ይህም ብቻ ሳይሆን በተግባር ምዘና ላይም እንዲሁ ፈተና የሚሰጥበት አግባብ ቀደም ሲል አንዳንድ ቀን ይበዛል፣ አንዳንድ ቀን ያንስ ነበር። እሱን ባላንስ በማድረግ ሁሉንም ቀን እኩል ሰው እንዲፈተን በማድረግ ምንም ወረፋ እንዳይፈጠር ተደርጎ ፈጣንና ቀልጣፋ አገልግሎት እንዲሰጥ ተደርጓል ማለት ነው። ስለዚህ ምንም አይነት ወረፋ የሚጠበቅበት አግባብ የለም። ተገልጋዩ የሚፈለገውን ነገር አሟልቶ ቅድመ ሁኔታዎችን ኤን ነምበር የሚባል አለ። እሱን ማንነቱን የሚገልጽ የቀበሌ መታወቂያ ወይም ደግሞ የትምህርት ቤት መታወቂያ እነዚህ ይዞ ከመጣ
ተፈትኖ ወዲያው በተያዘለት ቀጠሮ መሰረት ተፈትኖ የሚሄድበት አግባብ ነው ያለው። ተግባር ፈተና ላይ ወይም ደግሞ መሰናክል ላይ ይሄን ፈተና እኔ ሰርቻለሁ 8 ቁጥር ሊሆን ይችላል፣ ጋራጅ ሊሆን ይችላል፣ 1 ቁጥር ሊሆን ይችላል። አራቱንም የመሰናክል አይነቶች ሰርቻለሁ የተሰጠኝ ነጥብ አነስተኛ ነው ብሎ ሰው ቅሬታ ካቀረበ ፕሌይባክ ቪዲዮ የሚታይበት አግባብ ስላለ ቁጭ ብሎ የነዳውን አነዳድ ከመነሻሽ እስከ መድረሻ ቁጭ ብሎ የሚያይበት አግባብ ያለ ስለሆነ ምንም ቅሬታ የሚፈጠርበት አግባብ የለም ማለት ነው። ያለውን ሪያሊቲ ማስቀመጥ ይቻላል። ስህተትም ከሆነና ሲፈተን ሲያይጥልጥል ጣለ ተብሎ ነጥብ ተቀንሶበት ከሆነ ያ ነጥብ እንዲስተካከልለት ይደረጋል። ቪዲዮ ለ3 ወር ዳታ ሴንተር ውስጥ የሚቀመጥ ስለሆነ ማንኛውም ሰው መጥቶ ቅሬታ ያለው የተሰኘ አካል መጥቶ ማየት ይችላል ማለት ነው። ስለዚህ ከዚህ የተነሳ አገልግሎታችን በቴክኖሎጂ የተደገፈ ስለሆነ ምንም የሚነሱ ቅሬታዎችን በሙሉ ለመፍታት እኛም ዝግጁ ነን። በመረጃም የተደገፈ ዶክሜንትም ስላለን ምንም የሚያወላወል ነገር የለም ማለት ነው። እኛ ጋር አሁን ቅሬታ የሚመጣው አንድ ጊዜ ከወደቁ በኋላ ሁለተኛ ለመፈተን ብር ክፈሉ የሚባል ነገር አለ። ያንን ደግሞ መመሪያ 2007 ላይ አንድ ሰው ከተፈተነ ከወደቀ እስከ 3 ጊዜ መፈተን ይችላል የሚል መመሪያ ላይ ተቀምጧል። ስለዚህ ይሄንን የፈታንባቸው አግባቦች አሉ። ሌላ የስልጠና መቆራረጥ፣ የሰዓት መሸራረፍ ጥቆማ ከደረሰን ድጋሚ እንዲያሰለጥኑ ያደረግንባቸው ሁኔታዎች አሉ። በተረፈ ማሰልጠኛ ተቋማትን ችግር ሲፈጠር አሁን የራሳችን የሆነ ቻናል አለን፣ ፖስት እናደርጋለን አንዱ ከአንዱ እንዲማር ማለት ነው። ቤት ድረስ ይመጣል የተባለው መንጃ ፈቃድ ኢንድ ቱ ኢንድ ነው ኮሚኒኬሽናችን፣ በቴክኖሎጂ የታገዘ ነው። ያ ማለት ምን ማለት ነው? ከምዝገባ ጀምሮ ማሰልጠኛ ተቋማት ጋር ይሄዳል። ከማሰልጠኛ ተቋማት ያን ደግሞ በኢሜል ከላኩ በኋላ እኛ እንመዘግባለን። መዝግበን ክትትል ስናደርግ ይሰለጥናሉ የሚለውን ሁሉ እናያለን። ሲስተሙ ራሱ መዝግቦ ቀን ይቆጥራል። ለምሳሌ የአውቶ 35 ቀን በ35ኛው ቀን ነው መፈተን የሚችለው ማለት ነው። ህዝብ አንድም እንደዚህ የተቀመጠላቸው ሰዓት አሉ። አሁን አውቶ ለምሳሌ ከ35 ቀን ወደዚህ በምንም አይነት መቀጠር አይችልም ማለት ነው። ስለዚህ ይሄ የተሳሳተ ነው። በአጋጣሚ አሁን ለምሳሌ ቤት ድረስ ይመጣል ምናምን የሚባለው ምንድነው? እኛ ተቋም አካባቢ ደላሎች ሊኖሩ ይችላሉ። ገብተው ይወጡና ከዛ እንዳመጡ አድርገው የሚሰጡ ነገር አለ። እንደዚህ አይነት ነገሮች የሚወሩ ነገሮች አሉ እንጂ በምንም አይነት አሁን በትክክለኛው ፍሎ ሂዶ ህገወጥ መንጃ ፈቃድ ቤት ድረስ ይመጣል የሚለው እስካሁን ድረስ ያው ከወሬ ዘለለ በተጨባጭ የደረሰን ነገር የለም።